ቀሚስ ምታረግ ምናምን አልኩሽ። በቃ ሳያት ምናምን ደስ አለችኝ። ከዛ ስልክ ተለዋወጥን ምናምን። ምንድን ነው አብዲ? ምንድን ቻፕስቲክ ነው? የምን ቻፕስቲክ? የምርህን ነው? የምን ቻፕስቲክ ነው? ምን ማለት ነው? አንተ ስለፈቀድክላት መሰለኝ አንገት ስር ገብታ ይሳመች። ወለየኔ አንገት ይረዝማል ምናምን ብላ ነው። አንገቴን በጣም ነው የምትወደው መሰለኝ። ኧረ በዛ ነው እንግዲህ መሰለኝ። በጣም እየተናደድኩ ነው። በስነ ስርዓት ያለውን ነገር ልታስረዳኝ ሞክር። በቃ ትዝ ይለኛል እንደዚህ አይኔ ላይ አጭር ቀሚስ አድርጋ ነው። አብዲ የምታወራውን ነገር እየተጠነቀቅክ። በጣም እየተናደድኩ ነው። ተነስቼ ልሄድ ነው። ወይኔ ወይኔ ምን ነው? ሰላም ሰላም የኤቢቱ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን እጅግ በጣም ደህና ነኝ። አላችሁ ወይ? በጣም እንደጠፋሁኝ ነው። በጣም ሩቅ ጊዜ ሆነ እንደተገናኘን ኦልሞስት አንድ ሳምንት ሆኖኛል። ወደ እናንተ መምጣት ከተውኩኝ ለፊት በቪዲዮ ላይ ከትላንት ወዲያ ምናምን ባለው ቪዲዮ ላይ መጥቻለሁ ይመስለኛል። እና ነገሮች ትንሽ አለመቻቻሉኝ። ስራ ላይ ቢዚ ነበረ። ከዛ መለስ ደግሞ የነሰው ነገር ትንሽ ጥሩ አልነበረም እና እዛ ላይ የምሰራው ራሱ ነበር። ሰው ለራሴ ትኩረት ላይ መስጠት አልቻልኩም። እንደምታበትም ነው ሁሉም እዚህ አልነበረችም። በፋሚሊ ሲከለቴ በፊት ነው የሄደችው። ከደቴንም እንደውም ብቻዬን ነበር ያሳለፍኩት። ያው እነዚህ ላይ ሞት እንጂ ማለት ያለው ስለዚህ ብቻዬን ከምመጣም ጥሩ ሙድ ላይ ስላልነበር ከነሰው ጋር በተገናኘ ለዛም ወደ እናንተ ቶሎ ቶሎ መድረስ አልቻልኩም። እንደ ሁልጊዜው ምለው ይቅርታ ነው። የምትቀበሉኝ ነፍስ አውቃለሁና ግን ይቅርታ ለማለት ፈልጋለሁ። የኔን ካሜራማን ለነሱ ሰጥቻቸው ስለነበረ ያው ካሜራማን የእሷን ካሜራማን አባረው ስለነበር የኔን ካሜራማን ሰጥቻቸዋለሁ እና እነሱ ጊዜም አላገኘም ይመስለኛል። እና በብዙ ምክንያቶች ነው እናንተ ጋር ድረስ ያልቻልኩት። ለዛ ነው ምክንያቱ በቂ እንደማይሆን አውቃለሁ። እኔ ከዛ ጋር በተገናኘ ነው። እንግዲህ ዛሬ መጣለች። እርግጥ የመጣችው ትላንትና ነው። ዛሬ ተደዋውለናል። እናታለው ከነጽበን ህይወት ወጣ ብለን ደግሞ ራሳችንን ማየት አለብን ብዬ ስለማስብ ትኩረት እየሰጠኋት አልነበረም እና በእርግጥ አናደኛለች። ያለችን ቀን እንደነገርኳችሁ ብቻዬን የማሳልፍበት ጊዜ በጣም ይበልጥ ነበርና ፕሮሚስ ገብታልኝ አብረን እንደምናሳልፍ ምናምን አወርተን ነበር። ከዛ ሳላስብ ነው እንግዲህ ሄጃለሁ ያለችኝና በሱ በጣም ተከፍቼ ነበረ። ላይክ የጠበቃችሁት ነገር ሳይሆን ሲቀር ትንሽ ፊል ታደርጋላችሁ። በጣም አናደኝ ነበረ። ከዛ ጋር በተገናኘው ግን ደግሞ ፋሚሊ ስለሆኑ ግዴታ መሄድ እንዳለባት ተረጋግቼ ሳስበው እውነት እንደሆነ ገብቶኛልና ዛሬ ላይ መጣ እንገናኛለን ብያለሁ። ግን ከዛ በፊት በጣም ስላናደደችኝ ዛሬ ላይ ግዴታ እናዳታለሁ ብዬ አስቤያለሁኝ። እሱም ምንድነው ያለቴን ገጽ ስላልመጣች አብረን ስላላሳለፍን በጣም ደብሮኝ ስለነበረ ዛሬ ደግሞ በምላሹ ይቅርታ ባደርግላት ነው ችግር የለውም ብዬ ዋስብ፣ ግን መቀጣት አለባት ብዬ ስለማስብ ዛሬ በተወሰነ ላናዳት ሞክራለሁ። ይሄን የምታዩት የሴቶች ቻፕስቲክ ነው። ከጾም የተከፈሉት ይሄንን ቻፕስቲክ ለምን ነው ያልች ነበር ፈልጌው ነው ብዬ አሻጥር ሰርቼ የሚሰርኩባት እና ይሄንን ቻፕስቲክ አንገቴ ላይ ይቀባዋል። ከዛ በኋላ ስታየው የሚፈጠረውን ሪያክሽን ምን እንደሚሆን አብረን እናያለን። በጣም እንድትናደድ ፈልጋለሁ ነው አላዝንላትም። በጣም ደብሮኝ ስለነበረችን ዛሬ ማንጣት ፈልጋለሁ ነው
ሪያክሽኗ ምን እንደሆነ ገና ታስበው በጣም ነው ያስገኛል የሚሆነውን ነገር እናያለን። የእጹብን ነገር በጣም በተደጋጋሚ ውስጥ የሚያወራችሁ ያላችሁ ቤተሰቦች አላችሁ። በጣም የተቻለን ሙከራ እየሞከርን ያለ ነው። አንዳንዴ በሰዎች ውስጥም ደግሞ ዘልቆ እኔ ወሳኝ ብሎ ማሰብ ይቀራል። ባለፈው ትንሽ ራሴን መቆጣጠር አልቻልኩኝም እና ሴት ላይ እጄን እንዳነሳ ነው የምታደርጊኝ ብያት ነበርና አይደለም እጅ ማንሳት ካወራሁት በኋላ በጣም ደብሮኝ ጸጽቶኝ ነበር። እኔ ደግሞ ትንሽ ይመስለኛል ኢሞሽናል ነኝና ያን ነገር ሳይ በጣም ደብሮኝ ነበር። ከዛ የማልፈልገውን ነገር ላደርግ ማስቤ ነበርና በጣም አናዳኝ ስለነበር ማለት ነው። የጉዳዩ ባለቤቶች ከኔ በተሻለ የኖፍና አጭን ናቸውና እንደ ጓደኛ ማገዝ የሚችለውን ነገር አድርጋለሁ። ግን ያው የነሱ ህይወት ስለሆነ ዋናውን ድርሻ እነሱ ይወስዳሉ። ለዛ ብዬ ነው ልተዋቸው፣ ለራሳቸው ጊዜ ልስጣቸው እና በራሳቸው መንገድ መፍታት የሚችሉት ነገር ከሆነ ይፍቱ ብዬ ትንሽ ገለል ብያለሁ። ግን ቤተሰቦች እየደወላችሁ ምናምን አብዲ አጥተዋቸው እንዲህ ለማድረግ ሞክር ምናምን እያላችሁ ነበር። እኔ ያየሁትን እናንተም አይታችኋል። እጾም አስተውላለች የሆነ መድኃኒት ገብቶበታል ምናምን ብላ አሳስኩት ማለት ነው። ግን ሄኒ ጋር ደግሞ ያለው ምን እንደሆነ አለ። ያው ከኛ በተሻለ ደግሞ ባለቤት ተሷረ እሱ ከኛ በተሻለ ሁሉን ነገር ያውቃልና ለዛ ብዬ ነው ለቀቅ ላደርጋቸው የፈለግኩት። አልተውኳቸውም አለው አብሬያቸው በሚፈልጉት ሰዓት ሁሉ ይደውሉልኛል፣ እኔም አገኛቸዋለሁ እና አልተውኳቸውም ለማለት እፈልጋለሁ። ወደኛ ስንመለስ ግን ትንሽ ሪፓል ተደወልኩላት ነው ዛሬ ተነጣና የምትወስደውን ሪያክሽን አብረን እናያለን ማለት ነው። አብራችን ይጠብቁ። ቤታችን ግን በጣም ሞቷል። ሰብስክራይብ ያደርጋችሁ ቪዲዮአችን ቀንሷል ይመስለኛል። ላይክ፣ ሼር፣ ሰብስክራይብ፣ ኮፒ ሊንክ ያደርጋችሁ ቤታችንን እናሟሙቀው ባለው አብራችን ጠብቁ። በፍቅሪ ሰንሰለት ታሰረና ልቤ በፍጹም አቃተኝ መናገር አስቤ አንቺን ሳስታውስሽ እንባዬ መታ እህሉ ሀተላ ገባሁኝ ስታታ ምን ትጠቀሚያለሽ በሞት ባንቺ ፍቅር ተይ አብረን እንሁን ማመንታትሽ ይቅር ምን ትጠቀሚያለሽ በሞት ባንቺ ፍቅር ተይ አብረን እንሁን ማመንታትሽ ይቅር ልማይቼ ማታ ከማዶ መስኩ ላይ ኮች ብለን ዋርካው ስር ፍቅርን ስንወያይ የሚወድሽ ልቤ ገና አይቶሽ ሳይበቃው በእጆችሽ ደባብሰሽ ልታቅፊኝ ስልነካው ምን አለ ባልነካስ ከእንቅልፌ እንዳድር በክንድሽ ታቅፌ ብተኛ ተመልሼ እንዳልልሽ ለካ እንዴ ነው ህልም አይደለም። እንዴት ነህ? ሄሎ ዳን ሄሎ ዳንስ ሄሎ ቆየሽ በጣም አጠበቅኩ በጣም እንዴት ነህ? እንዴ ምንድነው ሰላምታ በዛሽ? ደህና ነኝ እኮ ነው። ተከፍተህ ነው ምንድን ነው? አልተኩሳተኩ ፊቴ ነው ማለት ከምትጀምሩ ነው ደግሞ ሰላም ቢያችሁ እንዴት ናችሁ? አለ እንዴ በስነ ስርዓት ሰላም አትያችሁ? እኔ እኮ አስደንግጠኸኝ ነው። ታዲያ እንዴት ናችሁ ቤተሰብ? ደህና ነኝ። ጠፍቻለሁ በሆነ ምክንያት ቤተሰብ ጋር ሂጄ እና በጣም ይቅርታ ጠፍቻለሁ። ድምፅሽ አይሰማም ጮካው
አይሰማም? አዎ አይሰማም። እንዴት ነው ቤተሰብ? እኔ ደህና ነኝ እግዚአብሔር ይመስገን። ትንሽ ጠፍቻለሁ አውቃለሁ። የሆነ ነገር ገጥሞኝ ቤተሰብ ጋር ሄጄ ነበረ። አብዲም አፍቆኛል፣ ግን ደግሞ በጣም ናፍቃችኝ ነበረ። ያው ተመልሼ መጥቻለሁ። ያው አንዳንዴ ሰው ልጅ ስንሆን የሆነ ነገር ይገጥመናል። ከአብዲ ጋር ጊዜ እናሳልፋለን ብለን አውርተን ምናምን ነበረ ለእናንተ። ግን ደግሞ ድንገተኛ ነገር ገጥሞኝ ለሱም እንትን ሳለው ነበር። ይሄ በጣም ይቅርታ እና አሁን ከአብዲ ጋር አስታርቁኝ። ኧረ በደንብ ሰላም ቤት እባካችሁ። እንዴ አታወራኝ እንዴ? ምንድን ነው? አወራሻለሁኝ፣ ግን እነሱ ሞር ናፍቀውሽ ነበር። አይ በጣም ናፍቀውኛል እኮ እኔም በጣም ናፍቃችሁኛል። እና ከዚህ በኋላ ቃሌ ነው አልጠፋም። ከዚህ በኋላ ቃሌ ነው። ያው እንግዲህ አብዲ በጣም ናፍቆኝ ነበረ፣ እናንተም በጣም ናፍቃችሁኝ ነበረ ምናምን። ከዛ በመቀጠል ደግሞ አብረን ጊዜ እናሳልፋለን ተባብለን ነበረ ከሱ ጋር። ግን ደግሞ ያው ድንገተኛ ነገር ስለሆነ ነው እና በጣም ነው የናፈቃችሁኝ። አስተካክላለሁ። በጣም ይቅርታ። ትንሽ ታዲያ ሄሎ፣ እንዴት ነው? እንልሻለሽ። ሄሎ፣ ደህና ነህ? የአዲስ አበባ ልጅ አዲስ አበባ ቆየሁ አይደል? በጣም ልትኖሪ ነው እንዴ? አይ አይደለም፣ እንዳሰብኩት ስላልሆነልኝ ነው። ምንድን ነው እንዳሰብኩት ያልሆነልሽ? በቃ እንዳሰብኩት አልሆነልኝም። ቶሎ ጨርሳለሁ ብዬ ነበረ የሄድኩት፣ ግን አልሆነም። በጣም ተቀይረሃል። ምን ሆነህ ነው? በስነ ስርዓት አውራኝ እንጂ። እንዴት መቀየር የለብኝም ነው? ማኪያቶ ከፈልክሽ ለራስሽ አታጅብኝ። አይ እኔ አንተን ነው መጠጣት የምፈልገው። ሌላ ምትጠጫለሽ? ሌላ እኮ አለ አይደል? ይታዘዝልሽ? አይ አልፈልግም። አልፈልግም። ታዲያ ይስፋፍ ዝም ብሎ ይጠጣል? አንተ አይደለም እኔ ሆነስ? ኧረ እሺ እያየህ አውራኝ። ምን ሆነሃል እንዴ? እሺ ቢያንስ እንኳን ያለውን ነገር እንዳስረዳህ ከፊታችን ሳይ ያው እያየሽ እኮ ነው ያወራኝ። እሺ ምንድን ነው እኮ? ይቅርታ። እኔ ይቅርታ አድርጌልሻለሁ። አዲስ አበባ ለምን ሄድሽ ነው? ለእኔም ለቤተሰብም በጣም ደጋግመሽ መናገር ያለብሽ ነገር። አዲስ አበባ ለእኔም ለቤተሰቦችም በጣም መስማት የምንፈልገው ነገር ስለሆነ ንገሪኝ። አንድ ሳምንት በሙሉ ነግረሽኝ አይደለም አይደልሽ? አንድ ሳምንት አልነገርሽኝ። የልደቴ ቀንም አብረን እንደምንሆን አብረን እንደምናሳልፍ ቃል ገብተሽልኝ ነው እሺ አይደል? እና ማለት እንደዚህ ብዬ ግልጽ አድርጌ ሁሉ ነገር አሁን ካሜራ ፊት ማውራት አልችልም። ግን ደግሞ የሄድኩት በቤተሰብ ጉዳይ ነው። የሆነ ድንገተኛ የፋሚሊ ነገር ገጠመኝ። ከዛ በኋላ ምንም ማድረግ አልችልም ነበር፣ መቅረት አልችልም። የምቀርበት አይነት ጉዳይ አልነበረ እና ግዴታ ደግሞ እኔ እዛ ጋር አስፈልግ ነበረ። በዛ ምክንያት ነበር የሄድኩት። ግን እንደዚህ ነገሮች ይረዝማሉ ምናምን እቆያለሁኝም ብዬ አላሰብኩም ነበር። አዎ ግን ጠብቄሽ ነበር። ቃል ገብተሽልኝ ነበር እንጂ ቃል ገብቼልሃለሁ። ግን ደግሞ አንዳንዴ ያጋጥሙ ከአቅም የሆነ ድንገት ያልታሰበ ነገር። አዎ እኔ ደውዬልሽ ነው አለመምጣትሽ ነው ላይ ነገርሽ እኮ። ግን የቤተሰብ ነገር ሆኖ እኮ ነው። ደውለሽ መናገር አትችይም ነበረ እኮ። ጥፋቴ ነው። እችል ነበረ ማለት እንደዚህ አንተ ረጅም ሰዓት ማወራበትም ታይም አልነበረኝም ነበረ ያለውን ነገር ለማስረዳት ማለት ነው። አይተኸኝ ከሆነ ሳወራ ኩላ ቶሎ ነበር ሳወራክ የነበረው። ስሜት አይሰጥም። ይገባኛል እኮ አንተን ከተሰማ ስሜት ጋር ስናገናኘው ላይሰጥ ይችላል። ግን ደግሞ ድንገተኛ ነገር ሆኖብኝ ነው። እውነት አልኩኝ። አይ በእርግጥ ኖርማል ነው። መሄድሽን ያን ያህል አላስተዋልኩትም። አንድ ሳምንት መሆናችን ራሱ አሁን ቤተሰቦች ኮሜንት ላይ ሳነበደው ጠፋችሁ እኮ ምናምን ሲሉ ያየሁትና ያን ያህል መጥፋትሽ ምናምን ፊል አላደረኩት። የምርህን ነው? የእውነት እኔ ትዝ አላልሽኝም? ትዝ አላልሽኝም? አዎ በመሄድሽ ትዝ አላለኝም ማለት እኔ እንጃ አላቅም፣ ብቻ ትዝ አላልሽኝ ነበር። አብዲ እየቀለድክ ነው? ለምን ቀልዳለሁ? አይ ማለት ይሄ እኮ ጥፋቴ ሊሆን ይችላል፣ ግን ምን ማለት ነው ትዝ አላልሽኝ ማለት?
አዎ እንዳጋጣሚ አንዲት ልጅ ተዋወቅኩኝና አንዲት ልጅ ተዋወቅኩኝ ማለት አልገባኝም። የቀለድክ ነው እንዴ? ለምን ቀልዳለሁ? ከዛ አይ በኋላ ላይ ከምታውቂው ከሰው እኔ ልንገርሽ ብዬ ነው። አሁን ላይ ቀድሜ እኔ ልንገርሽ ብዬ ነው። እንደምን ማለት አለው እየነገርኩሽ አይደል? አይ አብዲ ምን አይነት ቀልድ ነው የቀለድክ ያለኸው? በአንድ ሳምንት ውስጥ የሆነ ሰው ተዋወቅኩ ምናምን ያለውን ነገር እየነገርኩህ ቢያንስ እኔ መጥቼ እስካስረዳክ ድረስ ትንሽ እንኳን አትጠብቀኝ? ነው መታወቅ እኮ ነው። ታዲያ ምን ተፈጠረ? ኖርማል ነው። ቀይ ሴት ነኝ በጣም እንደምወድ ታውቂያለሽ። አልነገርኩሽም? ኦኬ አዎ አልነገርኩሽም። ለዮዳ ነው የነገርኳት። ተመሳስሎብኛል ታውቂያለሽ። እና እንዲህ ተቀምጣ ምናምን ሳያት እንዴ ነው አብዲ የቀለድክ ነው አይደል? ከዛ እንዴ ለምን ቀልዳለሁ? ምንድን ነሽ? ብቻዋን ተቀምጣ ነበርና እጄ ቅላትሽ ደስ ይላል ምናምን አልኳት። ከዛ ኦኬ ምናምን አለችኝ። ስልክ ተለዋወጥን ምናምን ሁለት ቀን ምናምን ሻይ ቡና አለ። ሌላ እኮ ምንም የተፈጠረ ነገር የለም። ምንም አልተፈጠረም። ግን ብቻ ደስ ማለት ያኔን አለመኖር ጭራሽ ረስተኸው ነበረ አይደለ? እና እሷ ነበረች እና እንደዛ አይነት ስሜት የኔን አለመኖር ፊል እስከ ለማድረግ ድረስ ከደረሰ አዎ፣ አይ እውነት ለመናገር በጣም ደስ ትላለች። በጣም ማለት እኔ እንጃ እኔ በጣም ደስ ትላለች። ከቅላቷ ምናምን ውጪ የሆነ ስታወራሽ ምናምን እኔ ምንም እያመንኩ አይደል እንዴ ነው። ለምን ቀልዳለሁ? ዝም ብዬ ቀልዳለሁ እንዴ? ጥርሴ ሙሉ ነው። ፍልፍሉን መስላለሁ እና በጣም በቃ ደስ ትላለች። አንቺ የሌለሽ ነገር እሷ ጋር አሁን ቀሚስ ምናምን አንቺ አትለብሽ። ኦኬ ስለዚህ በሌለኝ ነገር ነው እንትን ያለችው አይደለም። እኔን አታውቀኝም እኮ ያን ቀን ቀሚስ አድርገን እያለ እኮ ይሁን። እሺ እሷ አታውቅም፣ ግን አንተ የጎደለኝ ነገሮች እያየክ እንትን እያልክ ነው ማለት ነው። ኧረ አይደለም። ነገርኩሽ እኮ በጣም ስስ ጎኔ ነው። ቀይ ሴት በጣም እወዳለሁ። በዛ ላይ ቀሚስ የምታደርግ ምናምን አልኩሽ። በቃ ሳያት ምናምን ደስ አለችኝ። ከዛ ስልክ ተለዋወጥን ምናምን። እንዴ ምንድን ነው አብዲ? ምንድን ቻፕስቲክ ነው? የምን ቻፕስቲክ? የምርህን ነው? የምን ቻፕስቲክ ነው እንዴ? ያምሻል እንዴ? አይ በስነ ስርዓት አውራኝ። ምንድን ነው እንዴ? ነው ምን ይሆንሽ ነው? ታይኝ አብዲ በስነ ስርዓት አውራኝ። ምንድን ነው? የምን ቻፕስቲክ ነው? ለምንድን ነው የምትደናበረው? ንገረኝ። የምን ቻፕስቲክ ነው? ያማታል ማለት ያማታል። አንተ ራስህ ያማ እንዴ? ምንድን ነው ይሄ? የት አለ? የምን ቻፕስቲክ ነው? ኦኬ ጭራሽ አንገትንም እየሳመች ነው። ጭራሽ የምርህን ነው? አረ እንደዛ የሚባል ነገር የለም። ጭራሽ እስከ መሳሳምም ደርሳችኋል አብዲ? እንዴ ነው ያ ቤት የለም። የምን ቻፕስቲክ ነው እንዴ? ጦዘሽ ነው እንዴ የመጣሽ? አብዲ ዝም በል። ምንድን ነው ይሄ? ምንድን ነው እንዴ? አንቺ እጅ ላይ ቀብተሽ ነው እንዴ? የት አለ እኔ እጅ ላይ? አብዲ ስነ ስርዓትን ያዝና በስነ ስርዓት አውራኝ። ምንድን ነው ይሄ? ማለት አንገትን እስክትሳም ድረስ መቼም አልሞትክም አይደለ? ካሜራማን አለ። ቻፕስቲክ የለማ። ያምሻል። እኔ ነው ጭራሽ ያምሻል የምትለኝ? እንደዚህ አንገት እንዳለ ቻፕስቲክ በቻፕስቲክ ሆነ መጣ። ቀይ ቻፕስቲክ ነው? አዎ ቀይ ቻፕስቲክ ነው። እያሳየሁህ እኮ ነው። ምንድን ነው ቀይ ከሆነች እሷ ነው የምትሆነው። በቃ የምርህን ነው? ጭራሽ አንገት እስከሚሳሳም ደርሳችሁ? እኔ እንጃ። አንገት መሳም ወዳለው ትልና አንድ ሳምንት አብዲ፣ አንድ ሳምንት እኔ እንጃ። እኔ አላየሁም ማለት አንድ ሳምንት አይደል? የተፈጠረውን ነገሮች እየነገርኩህ ነበር አይደል? እዛ ሆኜ ቢያንስ እኔን ለመረዳት ባስሞክር እንዴት እንደዚህ አይነት ነገር ታደርጋለህ? እኔ እኮ አይደለም የሳምኳት፣ እሷ ነው የሳመችው። ምን ማለት ነው? አንተ ስለፈቀድክላት መሰለኝ አንገት ስር ገብታ የሳመችው። ወለዬ ነህ አንገት ይረዝማል ምናምን ብላ ነው። አንገቴን በጣም ነው የምትወደው መሰለኝ። ኧረ በዛ ነው እንግዲህ መሰለኝ። በጣም እየተናደድኩ ነው። በስነ ስርዓት ያለውን ነገር ልታስረዳኝ ሞክር። አንገቴ አያምርም አብዲ? እየተናደድኩ ነው። በስነ ስርዓት ያለውን ነገር ልታስረዳኝ። አንቺ ያላደነቅሽው ነገር እሷ ታደንቅልኛለች። እኔ አሁን አንገቴ ያምራል ብለሽ ነው? በጣም ነው የምትደናነቁት።
አይደለም አንገቴን ትወደዋለች ነው የምልሽ። አይ አይደለም፣ በጣም ነው የምትደናነቁት። እኔ ስለ ቅላቷ ምናምን ነው የማወራው። ሼፓም በጣም ነው የሚያምር። እሺ ማለት ያናደድከኝ ነው አውቀህ ነው? ፕራንክ እያደረጋችሁኝ ነው ወይስ ምንድን ነው? ኧረ አይደለም። የምንድን ነው ፕራንክ ማድረግሽ? ልደውልላት አንዴ ማለት እኔ እዚህ ቁጭ ብዬ ኖ ምን ችግር አለው? እመጣለሁ ስላልኳት ከኛ ጋር ወይ ትሆና አንቺ አውቀሽ እዛች ጋር ትሆን። እኔ እዚህ ጋር እሷ መጣ እኔ እዚህ ጋር ላስተዋውቃችሁ እኮ ነው። ምን ብለህ ነው የምታስተዋውቀን? ምን ይናፍ ነው የምትለው? አብዲ ምን ይናፍ ነው? አንተ ምን ይሁንክ ነው? ኧረ እኔ በክፋት አይደለም። ምን ችግር አለው? በእናትሽ እንዴ አንቺ አሁን የምታስተዋውቂኝ ሰው የለም? በምን አይነት ምን ብለህ ነው የምታስተዋውቀን? ምን ይናፍ ብለህ ነው የምታስተዋውቀን? አንገቱን ምናምን እንደኔ የምትወጂለት ሰው የለም? የለም። አንገት የላቸውም እንዴ? አብዲ እየቀለድክብኝ ነው አይደል? እንደዛ ብዬ ልመን ነው ቀልድብሻለሁ። በጣም እየተናደድኩ ነው። ቆይ እሺ አንዴ አንገት ያምራል አያምር እኮ እሺ፣ እሱን ተው፣ ግን እየተናደድኩ ነው። አያችሁ ቤተሰብ አንገቴን ከማትወድል ልጅ ጋር ነው እንዴ? ቀይዋ ልጅ ደግሞ ትወድልኛለች አንገቴ። አሁን ቀልዱን እንተውና በስነ ስርዓት ያለውን ነገር ታስረዳኛለህ? የእውነት ናፈቀችኝሽ? የእውነት አብዲ ለእኔ ስሜት የተጠነቀቅክ የምታወራውን ነገር በቃ ትዝ ይለኛል። እንደዚህ አይኔ ላይ አጭር ቀሚስ አድርጋ ነው አብዲ የምታወራውን ነገር እየተጠነቀቅክ። በጣም እየተናደድኩ ነው። ተነስቼ ልሄድ ነው። ወይኔ ወይኑ ምን ነው ማለት አንተ ምን አይነት ነገር ነው እያደረግክ ያለኸው? እኔ እኮ ስመጣ እንደዚህ አልነበረም የሚጠበቅኩት አይደለ? አንድ ልደትክ ነው አውቃለሁ። ማለት በጣም ብዙ ነገር አውርተናል ምናምን፣ ጥፋቴ ነው፣ ይቅርታ ልጠይቅህ ነው። ኧረ እኔ ይቅርታ አድርጌልሻለሁ። እና ምን አይነት ነገር ነው አድርጌ የጠበቅከኝ? የኔ ስሜት ቀልድ ነው እንዴ? ተናድሽ ነው እንዴ? አብዲ እየቀለድክብኝ አይደለም ማለት? በጣም እየተናደድኩ ነው። እናትን ከቻልክ አትዙር በቃ ወደዚህ። ቀጣይ ይሄን አሰማታለሁ ማለት ነው። ይሄን አንገቴን የደበረሽ ይሄን አሰማታለሁ። አትዙር። እኔ እንደዚህ አላሰብኩም ነበረ ማለት ተጠይፈሽ ነው አብዲ ማውራት ከበደኝ ነው እየተናደድኩ። ታሳዝኝ እውነት። እኔ እንደዚህ አልነበረም አስቤ የመጣሁት። ምን አይነት ነገር ውስጥ ሆኜ ከዛ በኋላ እንደመጣሁ እኔ ነኝ የማውቅ። ነግሬያታለሁ እኮ ስለአንቺ። ምን ብለህ ነው የነገርካት? እንጃ ጓደኛ ያለች ቤስት ፍሬንድ ምናምን ብዬ አውርቻታለሁ። ለእሷም ደስ ብለሻታል፣ ልትተዋወቅሽ ምናምን ትፈልጋለች። ደስ ብያታለሁ። አዎ የኔም ጓደኛ መሆን ትችላለች ምናምን ስትለኝ ኧረ ነው ችግር የለባትም በቃ አንተ ነህ የምትወስነው። ሰው ትወዳለች አልኩኝ። ሰው ትወጂልኝ ሰው ትወዳለች ኧረ ነው ምናምን ብያታለሁ። እዚህ ልጥራና ላገናኛችሁ። አብዲ ማይሆን ነገር አታውራ። የገዛውላትን ቀሚስ ብታይ የእውነት በጣም በቃ ነው። ጭራሽ ቀሚስም እስከ መግዛት ድረስ መጥተሃል። ያምርባታል ቀሚስ ይችላል እንዴ? ሻው ይሄ ማለት እስካሁን ድረስ ያወራኸውን ነገር ምናምን እንደ ቀልድ ላስበውና በስነ ስርዓት ተደማምጠን እናውራ። ምንድን ነው የተፈጠረው? ይኸውልሽ በሁለተኛው ስልክ የደወለች እያወራሁህ እኮ ነው እኮ አንዴ አብዲ ያወራሁት ልመለስ ነው running by
እሺ አይ በቃ ኪኒዲት እኔ እንደዚህ አስቤ ነበር። ለምን ማኪያቶ ጠጫ? አይ በቃ እንዴ አምሮ ሽኔን እየጠጣሽ ነበር ማለት ነው። በኔ አሁን ለለት ምንም ስጦታ ሳልሰጠው ካልሰጠ ይቅርታ የምጠይቅ ነበረ። በዚህ ልክ ነገሮች ይገናሉ ብዬም አልነበረም ያሰብኩት። በዚህ በአንድ ሳምንት ውስጥ እንደዚህ ተቀይረ ትጠብቀኛለህ ብዬ ጭራሽ አላሰብኩም ነበር። ምን ገዝተሽልኝ? አይ ተው እሱ ቀሚስ ነው? ማን ነው? ቲሸርት ነው? ለማንኛውም ቤት ታክሲ ልጥራልሽ። አቃ ራሴ ሄዳለሁ። እንዴ ነው? ቆይ አትሄጂም? ታክሲ ልጥራልሽ እና ትሄጃለሽ። የእውነት ቆይ አትይ፣ ያናደድከኝ ነው። ታክሲ ልጥራልሽ። ሄዳለሁ። ዞርበት ምንድን ነው እናትህ? ተዛበል ዞርበል እናትህ። ምን እየሆንክ ነው አቦ? ምንድን ነው በቃ አብዲ በእናትህ። እሺ ተረጋጊ በቃ ማርያም እስቀልኝ ነው። አውቄ ነው ማርያም ናት። ይሁን አሳይሽ በኋላ ነው እንትን የምትለው ማርያም ናት። ይሄው ራሴ ነኝ የቀባሁት የጾም ቻፕስቲክ የጾም ቻፕስቲክ ነው። አንቺ ዋ እንደዚህ አይነት ፍራንክ በቃ አይመቸኝም። ምን ቀይዋ ልጅ ጋር ነው። ኧረ እባክህ እሺ ቪዲዮ ሙሉ ታይዋለሽ። ተቀባ ምናምን ያለውን የሆነ ታይዋለሽ። ከሱ ተቀብዬ ነው። ለምቡትሽን ትዘረጊዋለሽ አይ በታሽ ይመች። እንደዚህ አይነት ፍራንክ ግን ደስ አይልም። እሺ እየመጣሽ ነው ግን እዛ ጋር ሶኝ እንዳንደስ። አረ እንዴት እንደምገላገልልህ አሳይተህ እንደውም ትንሽ አይ ነው እንዴ ባንዲት ቆውጫለሽ እሺ ነገ ስልኬን አሰብረሽ ነበር የታለኝ ስጦታ? የምን ስጦታ እንዴ? ስጦታይስ ያምሻል። የምን ስጦታ? ስጦታ የለኝም እንዴ? ምን ላይ አይተሽ ነው ስጦታ አለሽ ብዬሻለሁ? መቼ ያልኩሽ እኮ አሁን አሰጠኝም ሰጠኛለህ። የለም ለቀዩ ልጅ ሰጥቷት። ሰማችሁ አይደል? ያን ቀን አልመጣም ምናምን ስትይኝ እንዳጋጣሚ ያን ቀን እኮ የተገናኘ ነው። አንተ ምንድን ነው በቃ አረፍ ስነ ስርዓት እጭ በቃ አረፍ። እኔ ይደብረኛል። ስታኮርፍ እንዴት ነሽ? ቤተሰቦች ለምቦችሽን ባንዴ ዝር ታደርጊዋለሽ? ምን አገባሽ? ቆይ ደግሞ ማን ይምልሽ? ልታስቢ ስታስፈራ ማለት ነው። እግዚአብሔርን ስታስፈሪ አሳዝነሽ ነው እንጂ በጣም እንባሽን ላመጣው ፈልጌ ነው። ተነስቼ ልሄድ ነበረ። እኔ አትሄጂም ነበር ስትጎረኝ፣ የትም አትሄድም ነበር። በነገራችን ላይ እንደዛ ነው የምታስበው? ትሄጂ። እሺ እንደውም አሁንማ አልሄድም። ለምን? ስታኮርፉላ የምታምር አይነት ሴት ነች። ብትመጣ ግን ምን ታደርጊ ነበር? እዚህ ሆነሽ ብትመጣ አላውቅም። ብቻ ግን የሆነ እኔ እንጃ። ትታያለሽ። አለቅሳለሁ። አለቅሳለሁ። በቂጣ እሷ ምን አደረገችኝ? የእውነት በጣም ናፍቀሽኝ ነበር። አንድ ሳምንት ቀላል አልነበረም። ትንሽ የነት ወይም ነገር ቢዚ አድርጎኝ ነበረ። ከእንደገና ስራም አለ። ያንቺን መሄድ እቺን አንድ ሳምንት ጥሩ የማይባል ጊዜ ነበር። ስልኬም ተሰብሮ ነበር። በነገራችን ላይ አዲስ ስልክ ነው የገዛሁት። ካሜራማን ላይ ሰው ነው ስልክ የላከልኝ። ኦኬ። እና በዛ ምክንያት ትንሽ ጥሩ ስሜት ላይ አልነበርኩኝም። የእውነት በጣም ናፍቀሽ ነበር። ከዚህ በኋላ አንድ እነቃነቃለሁ ብትይ እኔን አርብ ቃሌ ነው። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። የኔ ጉዳይ
የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ